በዓታ ለማርያም ታኅሳስ 3 ቀን የሚከበረው ለምንድን ነው? የእመቤታችን ወደ ቤተ መቅደስ መግባት፣ የእመቤታችን ልደት፣ የጌታችን ልደት በዓል፣ እመቤታችን ከቤተ መቅደስ መውጣት። የእመቤታችን ወደ ቤተ መቅደስ መግባት። በዓታ የሚለው ቃል ቤት ወይም መቅደስ ማለት ሲሆን በዓሉ እመቤታችን ቅድስት ድንግል ማርያም ወላጆቿ ለፈጣሪ በገቡት ስለት መሰረት ወደ ቤተ መቅደስ የገባችበት ዕለትን ያስታውሳል። ስለ በዓታ ማርያም ሁሉም ክርስቲያን ሊመልሳቸው የሚገባ 15 ጥያቄዎች። ስንት እንደመለሳችሁ በኮሜንት አሳውቁን። ፎሎ በማድረግ እንጀምር። ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችው ስንት ዓመት ሲሆናት ነው? 1 ዓመት፣ 2 ዓመት፣ 15 ዓመት፣ 3 ዓመት? 3 ዓመት። እመቤታችን ከተወለደችበት ግንቦት 1 ቀን ጀምሮ ለ3 ዓመታት በወላጆቿ ቤት ከኖረች በኋላ ነው ወደ ቤተ መቅደስ የገባችው። በዓታ የሚለው ቃል የየትኛው ቋንቋ ነው? ትርጉሙስ ምን ማለት ነው? የዕብራይስጥ ቃል ምስጋና፣ የግዕዝ ቃል ቤት ወይም መቅደስ፣ የግሪክ ቃል ድንግል፣ የአረብ ቃል ብርሃን። የግዕዝ ቃል ቤት ወይም መቅደስ። በዓት ወይም በዓታ የግዕዝ ቃል ሲሆን ትርጉሙም ቤት፣ ዋሻ ወይም መቅደስ ማለት ነው። የእመቤታችን ቅድስት ድንግል ማርያም ወላጆች እነማን ናቸው? ዳዊትና ሳራ፣ ዮሴፍና ሐና፣ ኢያቄምና ሐና፣ ዘካርያስና ኤልሳቤጥ። ኢያቄምና ሐና። ቅዱስ ኢያቄምና ቅድስት ሐና ለብዙ ዘመናት ልጅ በማጣት በጸሎት ተማጽነው እመቤታችንን በስዕለት የወለዷት ወላጆች ናቸው። እመቤታችን ወደ ቤተ መቅደስ ስትገባ የተቀበላት ሊቀ ካህን ማን ነበር? ካህኑ ዮሴፍ፣ ካህኑ ዘካርያስ፣ ካህኑ ስምዖን፣ ካህኑ ፋኑኤል። ካህኑ ዘካርያስ። በዛን ጊዜ በቤተ መቅደስ ያገለግል የነበረው ሊቀ ካህን ዘካርያስ የቅዱስ ዮሐንስ መጥምቅ አባት ነበር። ቅድስት ድንግል ማርያም በቤተ መቅደሱ ስንት ዓመት ኖራለች? 3 ዓመት፣ 7 ዓመት፣ 10 ዓመት፣ 12 ዓመት? 12 ዓመት። እመቤታችን በ3 ዓመቷ ገብታ በ15 ዓመቷ እስክትወጣ ድረስ ለ12 ዓመታት ያህል በቤተ መቅደስ ውስጥ ኖራለች። እመቤታችን በቤተ መቅደስ ሳለች ትመገብ የነበረው ምንድን ነው? ከወላጆቿ ቤት የሚመጣ ምግብ፣ ሰማያዊ ህብስትና መጠጥ፣ በካህናቱ የሚሰጠው ምግብ፣ በዚያው በቤተ መቅደስ የሚበቅል ፍሬ። ሰማያዊ ህብስትና መጠጥ። እመቤታችን የምትመገበው ምግብ ከሰማይ በእግዚአብሔር መልአክ አማካኝነት ሰማያዊ ህብስትና መጠጥ ይቀርብላት ነበር። እመቤታችን ቅድስት ድንግል ማርያም በቤተ መቅደስ ይመግብ የነበረው መልአክ ስሙ ማን ነው? ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ቅዱስ ሩፋኤል፣ ቅዱስ ፋኑኤል? ቅዱስ ፋኑኤል። መልአኩ ፋኑኤል ሰማያዊ ህብስትና ጽዋ ይዞ ከሰማይ ወርዶ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ ይመገባት ነበር። በዓታ ለማርያም ሲከበር የሚታወሰው የወላጆቿ ዋና ተግባር ምንድን ነው? ለቤተ መቅደስ ስጦታ መስጠታቸው፣ ልጅ እንዲሰጣቸው መጸለያቸው፣ ልጃቸውን ለእግዚአብሔር አሳልፈው ለመስጠት የገቡት ስዕለት፣ በእግዚአብሔር ማመናቸው። ልጃቸውን ለእግዚአብሔር አሳልፈው ለመስጠት የገቡት ስዕለት። ቅዱስ ኢያቄምና ቅድስት ሐና ከጸለዩ በኋላ ልጅ ከሰጣቸው ለእግዚአብሔር ቤተ መቅደስ አገልጋይ አድርገው እንደሚሰጡት ስለት ገብተው ነበር። እመቤታችን ቅድስት ድንግል ማርያም ከቤተ መቅደስ የወጣችው ስንት ዓመት ሲሆናት ነው? 15 ዓመት፣ 3 ዓመት፣ 12 ዓመት፣ 18 ዓመት? 15 ዓመት። እመቤታችን ቅድስት ድንግል ማርያም በ15 ዓመቷ ለአቅመ ሔዋን በመድረሷ ምክንያት ከአይሁድ በተነሳ ጠላትነት ከቤተ መቅደስ እንድትወጣ ተደርጓል። ካህኑ ዘካርያስ ለእመቤታችን ጠባቂ ለመምረጥ እንዴት አደረገ? በዕጣ። ከነገደ ይሁዳ ሚስቶቻቸው የሞቱባቸውን አረጋውያን በትር በማሰባሰብ፣ በሕዝብ ድምፅ፣ በራሱ ውሳኔ። ከነገደ ይሁዳ ሚስቶቻቸው የሞቱባቸውን አረጋውያን በትር በማሰባሰብ። እግዚአብሔር ባዘዘው መሰረት ዘካርያስ ከነገደ ይሁዳ የሆኑ ሚስቶቻቸው የሞቱባቸውን ወንዶች በትር ሰብስበው በጸሎት አድሮ በማግስቱ ምልክት ተመልክቷል። እመቤታችንን እንዲጠብቅ ምልክት የተደረገበት ሰው ማን ነው? ካህኑ ዘካርያስ፣ ቅዱስ ዮሐንስ፣
አረጋዊው ዮሴፍ፣ መልአኩ ፋኑኤል። አረጋዊ ዮሴፍ የዮሴፍ በትር አብባና አፍርታ እርግብ በራሱ ላይ በማረፉ ምልክት ሆኖለት እመቤታችንን እንዲጠብቅ ተመርጧል። አረጋዊ ዮሴፍ በትሩ በካህኑ ዘካርያስ ተጸልዮ የእሱ በትር ከለመለመች በኋላ ሁለተኛ ተአምር ምን ተከናወነ? በትሩ አመሰገነች፣ የለመለመችው በትር ፍሬ አፈራች፣ ነጭ እርግብ በራሱ ላይ ወጣች፣ ካህኑ ዘካርያስ ራእይ ታየው። ነጭ እርግብ በራሱ ላይ ወጣች። ካህኑ ዘካርያስ ጸልዮ የ1985 አረጋውያንን በትር ሲመልስ በአረጋዊ ዮሴፍ በትር ላይ በትሯ ከመለምለሟ ውጪ በትሩን ሲመልስ ነጭ እርግብ በራሱ ላይ ስለወጣች ውሳኔውን በማጽናቷ ሁሉም ሰው ተደሰተ። ካህኑ ዘካርያስ ህብስት ሰማያዊ ጽዋ ይዞ ከሰማይ የወረደው መልአክ ለእርሱ የመጣ ሀብት መስሎት ምን አደረገ? እጅ ነስቶ ተመለሰ። ህብስቱን ሊቀበል ታጥቆ ቆመ። ጮክ ብሎ አመሰገነ። ህዝቡን ሰብስቦ ጠየቀ። ህብስቱን ሊቀበል ታጥቆ ቆመ። መልአኩ ህብስቱን ይዞ ሲወርድ ዘካርያስ ለእርሱ የመጣ መስሎት ታጥቆና እጅ ነስቶ ቢቆም ወደ ላይ ራቀበት ተብሎ በታሪክ ተጠቅሷል። እመቤታችን ከቤተ መቅደስ ከወጣች በኋላ እስከ ተሰደደችበት ወራት ድረስ የኖረችው የት ነው? ከወላጆቿ ጋር፣ ከካህኑ ዘካርያስ ጋር፣ ከቅዱስ ዮሴፍ ጋር፣ ከሌሎች ድንግሎች ጋር። ከቅዱስ ዮሴፍ አረጋዊ ጋር፣ ከተመረጠው አረጋዊ ዮሴፍ ጋር ፍህርቱ ወይም እጮኛ ሆና ከቤተ መቅደስ ወጥታ ወደ ቤቱ ሄዳ እስከ ተሰደደችበት ጊዜ ድረስ ኖራለች። ዝግጅታችንን ከወደዳችሁት ላይክ፣ ሼር እና ፎሎ ማድረግ እንዳይረሳ። መልካም በዓል ይሁንላችሁ።